ክርስቶስን ተመልከት። ሰው ያሰናክላል። ክርስቶስ ረጅም ጉዞ አለን የተባልኩት እኔም እግዚአብሔር አምላክ እናንተን ይጠብቅልኝ። እስከዚህ ሰዓት ብዙ ነገሮች አድርጌያለሁ። ሶሻል ሚዲያ መቼ የሚደብቀው ነገር የለም፣ ለታሪክም ተቀምጧል። በክርስቶስ አዲስ ሰው ሆኛለሁ። በክርስቶስ በሰው አይደለም፣ በክርስቶስ አዲስ ሰው ሆኛለሁ። እውነትን ለማወቅ ብዙ ጊዜ ፈጅቶብኛል፣ ብዙ ጊዜ እና ሰላሜንና ረፍቴን ስለሰጠኝ ለሱ ክብር ምስጋና ይሁን። ስለዚህ አሁን የምላችሁ ወንድምና እህቶቼ ሰው ማምለክን ሰው መከተልን አቁሙና ሰው ስል ስላችሁ መከተል አቁሙና በቀራኒው የተሰቀለውን ክርስቶስን እመኑ። ለሰው የምታጎበድዱትን ለሰው የምትሉትን እነዚህ ያድኑኛል እነዚህ እንድንሉኛል የሚለውን ቀጥተኛ የነገራችሁ ክርስቶስ ነው። ለክርስቶስ ስታመልኩት ሰላማችሁን ህይወታችሁን ይቀይረዋል። ሰላማችሁ ብዝት ይበል። እንግዲህ በኋላ የዮኒ ማኛን ቪዲዮ የፈለገ ብታመጡት አዲስ ሰው ነው። ያን የጥፋት ዘመን ሳረገው ነበር። የዛኔም ስታጨበጭቡልኝ የነበራችሁ ሰዎች እንዳላችሁ እንዳትረሱት። በዛ ዘመን ላይ ሆኜ ስትደሰቱ የነበራችሁ የዲያብሎስ ስራ ሲሰራ ሲፈጸም ስትደሰቱ የነበራችሁ እንደነበራችሁ እንዳረሱ ለማለት ነው። ሰላማችሁ